ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላት የሆናችሁ በሙሉ ሰላምታችን ባላችሁበት ሁሉ ይድረሳችሁ። እንግዲህ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር እንደሚታወቀው እንደከዚህ በፊቱ ሁሉ ጊዜ ዘወትር አባላት ጋር የምንደርስበት በዚህ በሚዲያችን መሆኑ ይታወቃል። ሆኖም ጨፌ ወጣቶች በዚህ ሰዓት ያለንበት ያለፉት የ3 አመታቶችን ዲቪደንድ እያከፈልና ክፍያ ላይ ያለን ሲሆን ማለትም በሰርቲፊኬት ካፒታል ላይ መዝግበንላቸው በሰርቲፋይድ እያደረግናቸው ስለሆነ መጣችሁ ሰርቲፋይድ እንድታደርጉ የ2014 13 እና 14 አባላቶቻችን የሆናችሁት በሙሉ በዚህ ወር ከ15 8ኛ ወር 2017 ጀምራችሁ እስከ 30 2017 እንድትጨርሱ እናሳስባለን። ዲቪደንቱ ብቻም ሳይሆን በመተዳደሪያ ደንባችንና በአጠቃላይ ስለ ስራ ሁኔታችን ምክር ሐሳብና ኦሪንቴሽን ብጤ ስለምንሰጣቸው እንድትገኙ በአክብሮት እንጠራቸዋለን። ሆኖም ግን የማህበራችን አባል የሆናችሁት በሙሉ የማህበሩን ዲሲፕሊን በመጠበቅ መተዳደሪያ ደንብና ህግን አዋጅ 985 2009ን በማክበር ሁላችሁም ዲሲፕሊን በተሟላ መልኩ እንድትመጡ ቢሮ አካባቢ በምትመጡበት ሰዓት በስነ ስርዓትና በመታገስ በመረጋጋት እንድትስተናገዱ በአክብሮት ጠይቃችኋለሁ። በመቀጠልም እንግዲህ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር የሰጣናቸው ሰነዶች አሉ። ሰርቲፊኬትና መታወቂያችሁን ይዛችሁ የአባልነት መገለጫ ስለሆነ ይዛችሁ እንድትመጡ በአክብሮት እንጠራለን። ስለዚህም ሁላችሁም የ2014 13 እና 14ን ከጨረስን በኋላ የ2015 ከ9ኛ ወር 2017 ጀምራችሁ እንድትመጡና እንድታስተካክሉ እንድትቀይሩ እናሳስባለን። እጅግ በጣም አመሰግናለሁ። ቸር ሰንብቱ።